27 እንደ ኢትዮጵያን አቆጣጠር ከጥቅምት 6 ጊዜ ጀምሮ መሞላት ይጀምራል። ያ ማለት ኦልሞስት ትንሽ ቀን ነው የቀረው ማለት ነው። ኦሬዲ ከ5 ከ4 ቀን በኋላ ማለት ነው። በዚህኛው የዲቪ ፕሮግራም ላይ ምን አይነት አዳዲስ ነገሮች ተካተዋል፣ እንደገና ደግሞ ይሄን ዲቪ ፕሮግራም ለመሙላት ምን አይነት ፋይሎችና ዶክመንቶችን ማዘጋጀት አለብን የሚለውን በዛሬ ቪዲዮአችን ላይ የምናየው ይሆናል ማለት ነው። መሞላት ከተጀመረ በኋላ ደግሞ እንዴት እንደሚሞላ አንድ ቪዲዮ ሰርቼላችሁ ስለምለቅ ያን ጊዜ ቪዲዮ በመለቅበት ጊዜ ወደ እናንተ እንዲደርሳችሁ ሰብስክራይብ ማድረጋችሁን አትርሱ። የደወል ምልክቷን ደግሞ ተጫኑት፣ ምክንያቱም ቪዲዮ ስለቅ እናንተ ጋር ያሳውቁ ምልክት ይመጣላችኋል ማለት ነው። በዛሬው የዲቪ መረጃ ስነግራችሁ ማለት ነው። ዲቪ ያው እንደሚታወቀው በዓለም ላይ የተለያዩ ሀገራት ይሞላሉ። እንዲሞሉ የተፈቀደላቸውና ያልተፈቀደላቸው ሀገራት አሉ። እንዲሞሉ ከተፈቀደላቸው ሀገራት መካከል አንደኛው ሀገራችን ኢትዮጵያ ናት ማለት ነው። በሀገራችን በኢትዮጵያ ባለው መረጃ መሰረት አምና ብቻ ወደ 3800 ሰዎች የዲቪ ሎተሪ እጣ እንደደረሳቸው የሚታወቅ ነው። የዲቪ ሎተሪ ባወጣው መረጃ መሰረት ነው በዓለም ላይ ወደ 26 ሚሊዮን የሚጠጉ ሰዎች ዲቪ ሎተሪ ይሞላሉ ተብሎ ይታሰባል። ኢትዮጵያም እንግዲህ ከዚህ ውስጥ አንደኛዋ ናት። በአፍሪካም ሀገር ደግሞ በብዛት ከሚሄዱባት ሀገሮች መካከል 7ኛ ደረጃ ላይ ተቀምጣለች ማለት ነው ኢትዮጵያ ሀገራችን ማለት ነው። በዚህኛው የዲቪ ሎተሪ ፕሮግራም ላይ ምን ተካቷል አዲስ ነገር ካላችሁኝ፣ የዲቪ ሎተሪ ድሮ በሚሞላበት ጊዜ በነፃ ነበረ ፎርም ስንሞላ ማለት ነው። ያው ኮምፒውተር ቤት ሄደን ስናስሞላ የምንከፍለው ክፍያ ሳይሆን ኖርማሊ ዌብሳይት ላይ ለምሳሌ ራሳችን በምንመዘገብበት ጊዜ ነፃ ነበረ። አሁን ግን የአሜሪካ መንግስት ዲቪ ሎተሪ የሚሞሉ ሰዎች $100 እንዲከፍሉ አድርጓል ማለት ነው። ያ ደግሞ የሚከፈለው ዶላር በምንድነው? በማስተር ካርድ ነው፣ ህጋዊ በሆነ ማስተር ካርድ። ማስተር ካርድ ከሌለ ልንከፍል አንችልም ማለት ነው። ወይ ደግሞ እዛ የሚከፍልልን ቤተሰብ ያስፈልገናል ማለት ነው። ለዚህ ችግር የለውም። እዚህ ስክሪኑ ላይ በማስቀምጥላችሁ ስልክ ደውላችሁ በእኛ አማካኝነት መመዝገብ ትችላላችሁ። አስቀድማችሁ ወረፋ ይዛችሁ የደወላችሁ መመዝገብ ትችላላችሁ ማለት ነው። ወረፋ አስቀድማችሁ ያዙ እላችኋለሁ ማለት ነው። እኛ ይሄን ሶልቭ እናደርጋለን ይሄኛውን ችግር። በራሳችሁ ደግሞ መሙላት የምትፈልጉ ካላችሁ ደግሞ የዲቪ ሊንኩን ዲስክሪፕሽን ቦክስ ላይ አስቀምጥላችኋለሁ፣ እሱ መጠቀም ትችላላችሁ። አንደኛው እንደ አዲስ የወጣው ህግ ይሄ ነው ማለት ነው። $100 ያስከፍለናል ማለት ነው የግድ ማለት ነው። ያ ማለት አስባችሁታል 26 ሚሊዮን ህዝብ በየአመቱ ይሞላል። $26 ሚሊዮን የአሜሪካ መንግስት ያገኛል ማለት ነው። ትራምፕ ያው እንደሚታወቀው የቢዝነስ ማን ነው፣ ቱጃር ነጋዴ ነው። አሁን የሀገር ፕሬዝዳንት ቢሆንም እንደ ቢዝነስ ነው ያሰቡት ማለት ነው። ሌላው ደግሞ የፎቶ ጉዳይ ነው። የፎቶ ጉዳይ ልብን ማለት አለባችሁ፣ መጠንቀቅ አለባችሁ። ፎቶ ስትነሱ ከ6 ወር በፊት ከ6 ወር ወዲህ የተነሳችሁት ፎቶ ነው ተቀባይነት ሊኖረው የሚችለው ማለት ነው። እና ደግሞ የፎቶ ሳይዙ ምንድነው ምን አይነት ነው መሆን ያለበት? 600 በ600 ሜጋ ፒክሰል መሆን አለበት። እንደገና ደግሞ ያ ፎቶ ደግሞ ስትነሱ ከኋላ ባክግራውንዱ ነጭ መሆን አለበት። ከኋላ ምንም አይነት ነገር መግባት የለበትም። ሰው መግባት የለበትም። ሼልፍ፣ መጽሐፍ መደርደሪያ ምንም አይነት ነገር መግባት የለበትም። በኋላው ነጭና ነጭ መሆን አለበት። ባክግራውንዱ ሻዶ ጥላ ሊኖረው አይገባም። ላይት በሚኖርበት ጊዜ በአንድ ጎን ስትነሱ አንደኛው ጎን ላይት ጥላ ሊፈጥርባችሁ ሻዶ ሊፈጥርባችሁ ስለሚችል ያኛውንም ጥንቃቄ ማድረግ አለባችሁ። ሌላው ደግሞ የፎቶ ጉዳይ ደግሞ ምንድነው? ስትነሱ ሁለቱ ጆሮአችሁ በስርዓትና በጥንቃቄ መታየት አለበት መቻል አለበት ማለት ነው። ያንንም ማድረግ አለባችሁ ማለት ነው። እንደገና ደግሞ ከሃይማኖት ጉዳይ ጋር በተያያዘ ሻርፕ በመታሰሩ ሴቶች ምናምን ነገር እንግዲህ ምንም ማድረግ አይቻልም። ጆሮአችሁን ለማሳየት ሞክሩ በደንብ አድርጋችሁ መነሳት አለባችሁ በስርዓት ሙሉ ነገር መግባት ስላለበት ማለት ነው። ሌላው ደግሞ ፎቶ ስትነሱ መነጽር፣ ሌላ ነገር አይናችሁ ላይ ያደርጋችሁ መነሳት አትችሉም ማለት ነው። በስርዓት ፎቶ መነሳት አለባችሁ። ራሳችሁ የምትነሱ ከሆነ ወይ ፎቶ ቤት ሄዳችሁ የምትነሱ ከሆነ ደግሞ ለዲቪ ብላችሁ ብትነግሯቸው እነሱ ስለሚያውቁ የዲቪ ሳይዝ ምን እንደሚያስፈልገው ክራይቴሪያውን ስለሚያውቁ ለዲቪ የሚሆን ፎቶ ያነሷቸዋል። የማያውቁም ከሆነ እነዚህን ህጎች መስፈርቶች መንገር አለባችሁ። ሳይዙ 600 ሜጋፒክሰል በ600 ሜጋፒክሰል መሆኑንም እንዳትረሱ። ፎቶ ላይ ይሄን ይመስላል ማለት ነው። ሌላው ደግሞ የትምህርት ማስረጃ በፊት ላይ የትምህርት ማስረጃ ባነበረን ነበር። 10ኛም ክፍል ካለን 8ኛም ዲግሪ ማስተርም ካለን ያለንን እንሞላ ነበር። አሁን ግን በተሻሻለው መሰረት
ምንድነው ከ12ኛ ክፍል ጀምሮ ነው መሙላት የሚቻለው ማለት ነው። ነገር ግን እስከ የ12ኛ ክፍል ዶክመንት የለኝም እስከዛን አልተማርኩም የምትሉ ከሆነ አንድ መፍትሄ አስቀምጧል። እሱ ምንድነው ካላችሁኝ ከ5 አመት ወደዚህ ያለ የስራ ልምድ የ2 አመት ስራ ልምድ ማለት ነው። ከ5 አመት በፊት የነበረ ሳይሆን ከ5 አመት ወደዚህ ያለ የ2 አመት የስራ ልምድ ህጋዊ የሆነ የስራ ልምድ ማዘጋጀት አለባችሁ ማለት ነው። ሌላው ደግሞ ዶክመንት ፎርም ስትሞሉ ዶክመንት ላይ መጠንቀቅ ያለባችሁ ያላችሁን ዶክመንት ብቻ ነው የምትሞሉት። ምክንያቱም በኋላ ላይ የሌላችሁ ሞልታችሁ ዲቪ ቢደርሳችሁ ይከሽፍባችኋል። ለምሳሌ ይደርሰኛል ብላችሁ ማስተርስ ሳይኖራችሁ ማስተርስ ብላችሁ ብትሞሉ ዲቪው ቢደርሳችሁ ኤምባሲ ስትገቡ የሞላችሁትን ዶክመንት እንድታቀርቡ ትገደዳላችሁ ማለት ነው። አግብቻለሁ ካላችሁ ያገባችሁበትን፣ አላገባውም ካላችሁ ያላገባ የሚል ዶክመንት ማቅረብ አለባችሁ። ኤምባሲ ስትገቡ ሌላ ምንም አይነት ዶክመንት አይደለም ይዛችሁ የምትሄዱት በኋላ ላይ ዲቪው ቢደርሳችሁ ማለት ነው። ፎርም ስትሞሉ የሞላችሁትን ዶክመንት ነው። ልጅ አለኝ ካላችሁ የልጃችሁን ፋይል፣ ትምህርት እስከዚህ ተምሬያለሁ ካላችሁ የተማራችሁበትን የልደት ሰርተፊኬት ምናምን ነገር ነውና ያላችሁን ብቻ ሙሉ። ያሌላችሁን ከሞላችሁ ቢደርሳችሁም 100% ተቀባይነት አያገኝም ማለት ነው። ፉርሽ ነው የሚደረግባችሁ። ቢደርሷችሁ ራሱ መሄድ አትችሉ ማለት ነውና የሌላችሁን አትሙሉ። ምክንያቱም አምና ለአንድ ልጅ እንደዚህ ሞልተንላት የሌላትን ነበር የነገረችንና ዲቪው ደረሳት። ነገር ግን መሄድ አልቻለችም ያን ዶክመንት ማሟላት ስላልቻለች ማለት ነውና እዚህ ጋርም ጥንቃቄ ማድረግ አለባችሁ ማለት ነው። ሌላው ደግሞ እድሜና የትውልድ ቦታ መሆን ያለበት ከትምህርት ማስረጃችሁ ጋር የተገናኘ መሆን አለበት። በተለይ ከ8ኛ ክፍል ከሚኒስትሪ ካርዳችሁ ጋር ተመሳሳይ መሆን አለበት። የስማችሁ ስፔሊንግ፣ የተወለዳችሁበት ቦታ፣ ዓመተ ምህረቱ፣ ወሩና ቀኑ ከ8ኛ ክፍል ጋር መገናኘት አለበት። የ8ኛ ክፍል ዶክመንት በጣም ወሳኝና ጠቃሚ የሆነ ነገር ነው። ኢቭን ስራ ልትቀጠሩ ሄዳችሁ ኮምፕሮማይዝድ የሚደረገው የሚወዳደረው ከ8ኛ ክፍል ጋር ነው። ለምሳሌ የ8ኛ ክፍል ስማችሁ አበበ ከሆነ የአንድ ሰው የ10ኛ ክፍል ዶክመንቱ ላይ ደግሞ አበባ ቢባል ሊስተካከል የሚችለው ወደ በ8ኛ ክፍሉ ነው የሚስተካከለው የ10ኛ ክፍሉ ነው። የ8ኛ ክፍሉ ነው የሚታየው ሁሌም ማለት ነው። ሶ እዚህ ጋር ስትሞሉ የትውልድ ቦታችሁን እድሜያችሁ ምናምን ነገር ስትሞሉ ከ8ኛ ክፍል ካርድ ጋር ከትምህርት ማስረጃችሁ ጋር የተገናኘ መሆን አለበት። ይሄ ለዲቪ ብቻ ሳይሆን ለሌላም ነገር ይጠቅማችኋል ማለት ነው። መጀመሪያ ማስተካከል ያለባችሁ የተሳሳተ ነገር ካለ የ8ኛ ክፍል ካርዳችሁ ነው። ከዛ በኋላ ነው የ10ኛ 12ኛ ዲግሪያችሁ ምናምን ነገር ማስተካከል የምትችሉት ማለት ነው። የትምህርት ማስረጃ ምንም ነግሬያችኋለሁ ምን እንደሚያስፈልግ። ሌላ የቀረ ነገር አለ ብዬ አላስብም። በዚህኛው ደግሞ ሁላችንም ይደርሰናል ብዬ አስባለሁ። ያው ሁላችንም እንዲደርሰን እመኛለሁ። ከደረሰን ደረሰን። ምክንያቱም አሁን ላይ ዲቪ ለመሙላት ማስተር ካርድ ዶላር ስለሚያስፈልግ አብዛኛው ሰው ደግሞ ይሄ ነገር የለውም። ስለሌለው የሚሞላው የሞዩ ቁጥር ይቀንሳል። ሶ ይህን አጋጣሚ መጠቀም አለብን ብዬ አስባለሁና ለሁላችሁም መልካም እድል እላለሁ። በድጋሚ በእኛ በኩል መሙላት የምትፈልጉ ካላችሁ በስልክ ቁጥር አስቀምጬላችኋለሁ። በዛ ስልክ ቁጥር ደውላችሁ መመዝገብ ከወዲሁ መመዝገብ ትችላላችሁ። ወረፋ ማስያዝ ትችላላችሁ ማለት ነው። ሁሉንም ነገር እኛ እንጨርስላችኋለን ክፍያውንም ጭምር ማለት ነው። ስለተከታተላችሁኝ አመሰግናለሁ። ቪዲዮውን በድጋሚ ላይክ አድርጉ፣ ቻናሉን ሰብስክራይብ አድርጉ። ቀጣይም ቪዲዮ ስለምሰራላችሁ በዚህ ጉዳይ ላይ ሰብስክራይበር ማድረጋችሁን አትርሱ። ቻናሉን የደወል ምልክቷንም ተጫኑ። ቴንክ ዩ